ራስ ወዳድነት ሊመስል ይችላል። ሰልፊሽ መሆንን የሚያበረታታ ይመስላል፣ ግን አይደለም። ለራስ መልካም ማድረግ በጣም ተገቢ ነው። ቅዱሱ መጽሐፍም ይደግፈዋል። ቸር ሰው ለራሱ መልካም ያደርጋል ይላል። ቸር ሰው ለራሱ መልካም ያደርጋል ይላል። ሌላ ቦታ ላይ ደግሞ ተመሳሳይ ጻድቅ የሆነ ሰው ራሱ ላይ አይጨክንም፣ ራሱ ላይ መልካም ያደርጋል ይላል። አንድ ምሳሌ ልስጥሽና በዛን ጀምር። አንዲት ሴት አለች፣ ባለትዳር ነች፣ 4 ልጆች አሏት። የባለቤቷ አባት እናት አሉ፣ ባለቤቷ አለ፣ የእሷ አባት እናት አሉ፣ ጓደኞቿ አሉ፣ እህት ወንድሞች አሉ እና አራት ደግሞ የራሷ የሆኑ ልጆች አሏት። እሺ። ለሥራ ወደ ውጭ ሀገር ትሄዳለች። አውሮፓ፣ አሜሪካ ለጥቂት ቀናት ደርሳ ትመጣለች። ደርሳ ስትመጣ ለባለቤቷ በጣም ውድ ዕቃዎች ትገዛለች፣ ስጦታ ትገዛለታለች። ለአራቱም ልጆች እንደ ሳይዛቸው እንደሚወዱት አድርጋ ጊፍት ትገዛላቸዋል። ልብሱ፣ ጫማው፣ የተለያየ መጫወቻው ትገዛላቸዋለች። ለባለቤቷ አባት ስጦታ ትገዛለች። ለባለቤቷ እናት ትገዛለች። ለራሷም ለእናቷ ለአባቷ ስጦታ ትገዛለች። ጓደኞቿም አይቀሩም። ሁሉም ስትመጣ ጭና ነው የምትመጣው። ሻንጣ ጭና ነው ይዛ የምትመጣው። ለአንድ ሰው ግን አይገዛም። ለራሷ አትገዛም። ከገዛች የመጨረሻውን ርካሽ ነገር መርጣ $10 $20 ነገር ነው ገዝታ የምትመጣው። ለሁሉም ሰው ስጦታ ይዛ ትመጣለች፣ ለራሷ ይዛ ትመጣል። ሻንጣው ሲከፈት ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው ይባላል። ሁሉም የራሱን ይወስዳል። ከዛ ግን ጠጋ ብለሽ ለአንቺስ ምን አመጣሽ ካልሻት ወይ የሆነ ጥፍር ቀለም፣ የሆነ ሊፕስቲክ፣ ትንሽ የሆነች ቀሚስ $40 የማያልፍ ማለት ነው። ስለዚህ ለራሷ መልካም አታረግ። ለሁሉም ሰው መልካም ታረጋለች፣ ለራሷ መልካም አታረግ። ቤቷ ግብዣ ይዘጋጃል። ቤቷ ግብዣ ሲዘጋጅ ለእያንዳንዱ ሰው እንደ ጤንነቱ፣ ስኳር ለሚያመው ለብቻ፣ ስጋ ለማይበላው ለብቻ፣ ይሄኛውን ለሚወደው እሱ ደግሞ ጥሬ ስጋ ነው የሚወደው፣ እሱ ደግሞ ጥሬ ስጋ አይበላም፣ ጥብስ ነው የሚወደው፣ እሷ ደግሞ እንዲህ ነው ጨጓራዋን ያማታል፣ ለስለስ ያለ ነገር ነው መሆን ያለበት ብላ ታዘጋጃለች። ግብዣው ይደረጋል። ሁሉ ሰው ይበላል፣ ይጠጣል። ሁሉም የሚወደውን ነገር አግኝቷል። ከተከታተልሻት ቁጭ ብላ አትበላም። ምናልባት ከአንዱ ልጇ የተረፈውን ሳህን አንስታ እንዲነካካውን ነገር ኮረስ ታረግና ትመጣና ቁጭ ትላለች። ይህም ማለት ነው ለራሷ መልካም አታረግም፣ ለራሷ ውለታ አትውልም። ሌላ ሰው ማውቀውን ደግሞ ከዚህ ከበዓሉ ጋር የእዥ ልንገርሽ። የወንድ ደግሞ እሱ ደግሞ ባለትዳር አይደለም፣ ግን ለዓመት በዓል ሁሉን ሰው ይጎበኛል። ለነትዬ በግ መገዛት አለበት። እነ ወንድሙ ቤት ዶሮ የሚገዛበትን ይሰጣል። ድፎ ዳቦ የሚሰራበትን ይሰጣል። ለማን ያልሰጠው ይችላል? የበዓል ለከሊት ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለከሊ ሰጥቻለሁ፣ ለሁሉም ይሰጣል ለዓመት በዓል። እና በየቤቱ እሱ የሰጠበት ቤት አንዱ ጋር በግ ታርዷል፣ አንዱ ጋር ዶሮ ታርዷል፣ አንዱ ጋር ዳቦ ተጋግሯል፣ ኬክ ልኳል፣ ሁሉን ነገር አድርጓል። እሱ ቤቱን ይገባና ብቻውን ስለሚኖር ፍሪጅ ሲከፍት ከትናንት ወደ የተሰራ ምስር ወጥ አለ። እሱን አምቆ ይበላል። ማረጉ ልክ ነው አይደለም? ታናይ ለሰዎች ማረጉ ጥሩ ነው፣ ግን ራሱን ደግሞ በዛ ደረጃ መበደሉስ ካደረገ የእሷ መልካምነት ጥሩ ነው። ለሰዎች በማረጓን እኮ እንደግፋለን፣ ጥሩ ነው። ግን ለራሷስ መልካም ለምን አታረግ? እሱም ያደረገው ነገር ጥሩ ነው፣ ግን ለራሷስ መልካም ለምን አያደርግ? አንዳንድ ጊዜ ይሄ ሰልፍ ኔግሌክት፣ ራስን ሌሎች እያደረጉ ራስን መካድ እና ለራስ መልካም አለማድረግ የጤና መጉደልን ሊያመጣ ይችላል፣ በጣም ጉዳትን ሊያመጣ ይችላል። አንድ የቤተ ክርስቲያን ሰው አውቃለሁ።
መንፈሳዊ ነገር እሰራለሁ ብሎ ሰዎችን ይጎበኛል፣ ያስተምራል፣ ይሰብካል። ምግቡን በትክክል አይበላም፣ እንቅልፍ አይተኛም። በ55 ዓመቱ ሞተ እና ጀሃነም ያመጣል፣ ሞትም ያመጣል። ለራስሽ ማሰብ ያስፈልጋል። እና ዛሬ ይሄንን ስናመጣ ለሁሉም ሰው ነው። ሁሉም ሰው ለራሱ ስጦታ መስጠት አለበት። ለራሱ ውለታ መዋል አለበት። ራሱን መንከባከብ አለበት። ይሄ ራስ ወዳድነት አይደለም፣ ኃጢአት አይደለም። ራሳችንን ኔግሌክት ማድረግ የለብንም እና እስቲ ራሳችሁንም ተመልከቱ ለማለት ነው።